ሰላም ውድ ቤተሰቦች እንዴት ቆያችሁልን? ከረጅም ጊዜ መጠፋፋት በኋላ እነሆ በድጋሚ ተገናኝተናል። ውድ ቤተሰቦች እንደተለመደው ለቻናላችን አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። ሁለቱ መረጃዎች አለፍን፣ አብራችሁን ቆዩ። ማንቸስተር ዩናይትድ የክሪስታል ፓላሱን የ28 ዓመት ሁለገብ ሴኔጋላዊ የክንፍ አጥቂ ለማስፈረም የመጀመሪያ ደረጃ ንግግሮችን አደረገ ተባለ። ዩናይትድ አሁን ላይ እስማኤል ሳርን ከክሪስታል ፓላስ ለማስፈረም ትልቅ ፍላጎት እንዳለው ተሰምቷል። የቦሩሲያ ዶርትመንዱ መሃል ተከላካይ ቫልዴመር አንቶንን ማንቸስተርን ለማስፈረም ከአስቶን ቪላ በልጦ ቀዳሚውን ቦታ ይዟል ተባለ። በተጨማሪ ማንቸስተር ማርከስ ራሽፎርድን የአዲሱ አሰልጣኝ ማይክል ካሪክ የቀጣይ ዓመት የቡድን እቅድ አካል አድርጎ ለማቆየት ትልቅ ፍላጎትም አለው ተብሏል። አርሰናል ከዊሊያም ሳሊባ ጉዳት በኋላ ከነፃ ወኪል የሚገኘውን ጆን ስቶንስን ለማስፈረም ትልቅ ፍላጎት አለው የተባለ ሲሆን አርሰናል በተጨማሪም ሞርጋን ሮጀርስ ወደ ቼልሲ ማምራቱን ተከትሎ ሁሊያን አልቫሬዝን ለማስፈረም እንቅስቃሴ እያደረገም ነው ተብለዋል። ከቀናት በፊት በውድ ዋጋ ሞርጋን ሮጀርስን ያስፈረሙት ቼልሲዎች አሁን ላይ ደግሞ ለግራ መስመር ተከላካይነት ቦታ የሪያል ማድሪዱን አልቫሮ ካሪያስና የፌነርባቾን አርቺ ብራውንም እንደ አማራጭ ይዘዋልም ተብለዋል። ኤሲ ሚላኖች ራፋኤል ሊያውን ለአስቶን ቪላ ማቅረባቸውም ተሰማ። ኤሲ ሚላኖች አስቶን ቪላ ከ50 እስከ 60 ሚሊዮን ዩሮ ለተጫዋቹ አቅርበው እንዲወስዱት እንዳቀረቡትም ተሰምቷል። ሪያል ማድሪድ ቼልሲውን አማካይ ኤንዞ ፈርናንዴዝን ለማስፈረም የሚደረግን ማንኛውም ንግግር ውድቅ አድርጎ ወደ ሌሎች ኢላማዎች ፊቱን አዙሯልም ተብሏል። በዚህም ምክንያት ኤንዞ ፈርናንዴዝ በቀጣይ ዓመት በቼልሲ ቤት ልንመለከተው እንደምንችልና ምናልባትም በቀጣይ ሳምንታት ተጫዋቹ በአዲስ ኮንትራት ጉዳይ ንግግር ሊጀምር እንደሚችልም ተሰምቷል። ባርሴሎናዎች የዓለም ዋንጫ አሸናፊው ፌራን ቶሬስ ወደ ፒኤስጂ እንዳይሄድ ለመከላከል አዲስ የኮንትራት ማራዘሚያ ጥያቄ ለማቅረብ በዝግጅት ላይ ናቸውም ተባለ። ፔፕ ጋርዲዮላ የጣሊያን ብሔራዊ ቡድን አሰልጣኝ እንዲሆን ከፓውሎ ፓልዲና ሊያንድሮ ንግግሮችም በማድረግ ላይ እንደሚገኝም ተሰምቷል። የሊቨርፑሉ ተከላካይ ቨርጅል ቫንዳይክ ወኪል ወደ ቱርኩ ክለብ ቤሺክታሽ ለማዞር የሚያስችሉ ንግግሮችን ለማድረግ ወደ ቱርክ ማምራቱም ተሰምቷል። በዓለም ዋንጫው ፍጻሜ ሽንፈት ምክንያት ሊዮኔል ሜሲ በብሔራዊ ቡድን ይቀጥላል ወይ የሚለው ነገር አሁን ላይ አጠራጣሪም ነው ተብለዋል። ሁለቱ የጣሊያን ሴሪያ ክለቦች ኢንተር ሚላንና ጁቬንቱስ በቶተናሞቹ ተከላካዮች ጄድ ስፔንስና ክርስቲያን ሮሜሮ እንዲሁም በአጥቂው ሪቻርልሰን ላይ ትልቅ ፍላጎት አሳይተዋልም ተብሏል። ሶስቱም ተጫዋች ምናልባትም ከዚህ ክረምት ባለፈ በቶተናም ቤት ቆይታ ላይኖራቸው ይችላልም ተብለዋል። አርሰናልና ማንቸስተር ሲቲ በዓለም ዋንጫው ላይ ደምቆ የታየውን አማካይ ለማስፈረም አሁን ላይ ትልቅ ፉክክር ውስጥ ገብተዋልም ተብሏል። የሌሉን አማካይ አዩብ አዲን በሞሮኮ ብሔራዊ ቡድን ድንቅ ጊዜ ካሳለፈ በኋላ አርሰናልና ማንቸስተር ሲቲ ለማስፈረም ከፍተኛ ፍላጎት አላቸውም ተብሏል። ሊል ተጫዋቹን ለማወቅ ቢፈልግም የ85 ሚሊዮን ፓውንድ ሂሳብ ከቀረበለት ግን ተጫዋቹን ለመሸጥ አሁን ላይ ዝግጁም ነው ተብሏል። ሁለቱ የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም ትልቅ ፍላጎት ያላቸው ቢሆንም አሁን ላይ ግን ተጫዋቹን ለመውሰድ ማንቸስተር ሲቲ የተሻለ እድል አለው ተብለዋል። በአርሰናልና በሊቨርፑል እየተፈለገ የሚገኘው ቦሩሲያ ዶርትመንዱ የግራ መስመር ተከላካይና አማካይ ዳንኤል ስቬንሰን በክለቡ እስከ 50 ሚሊዮን ዩሮ ዋጋ ተለጥፎበታልም ተብሏል። ሁለቱ የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም አሁን ላይ ትልቅ ፍላጎት ያላቸው ሲሆን ቦሩሲያ ዶርትመንድም ከሁለገቡ ተጫዋቹ ትልቅ የዝውውር ሂሳብ ለማግኘት ትልቅ ፍላጎት አላቸውም ተብሏል። ኤሲ ሚላን ብራዚሊያውን የአርሰናል አጥቂ ጋብሪኤል ጄሱስን ለማስፈረም ቢፈልግም አርሰናል ግን የ20 ሚሊዮን ፓውንድ ዋጋውን የመቀነስ ፍላጎት የለውም ተብሏል። ጋብሪኤል ጄሱስ በሚቀጥሉ ዓመት በአርሰናል መቆየት ቢፈልግም የተጫዋቹም 1 ዓመት ኮንትራት ብቻ ስለቀረው አርሰናሎች በዚህ ክረምት ሊለቁት ይፈልጋሉም ተብሏል። አሁን ላይ ኤሲ ሚላን ተጫዋቹን ለማስፈረም ትልቅ ፍላጎት ያለው ክለብም ነው ተብሏል። ማንቸስተር ዩናይትድ ከሮማ ጋር በ25 ዓመቱ የመሃል ሜዳ ኮከብ ማኑ ኮኔ ዙሪያ ንግግር ለመጀመር ዝግጁም ነው ተብሏል። አሁን ለሊቨርፑልም ተጫዋቹን ለማስፈረም ወደ ፉክክሩ ገብተዋልም ተብሏል። ማኑ ኮኔ ምናልባትም እስከ 50 ሚሊዮን ዩሮ ሊያስወጣቸውም ይችላልም ተብሏል። ፒኤስጂ ብራዝሊ ባርኮላን ለአርሰናል፣ ለሊቨርፑል፣ ለማንቸስተር እንዲሁም ለባርሴሎና ማቅረቡ ተሰማ። ባየር ሙኒክም ተጫዋቹን ለማስፈረም ይፈልጋል። ነገር ግን አሁን ላይ የተጫዋቹ ውድ ዋጋ ተጫዋቹን ለማስፈረም እጅጉን ውስብስብ ያደርጓልም
ተብለዋል። ማንቸስተር ዩናይትድ የኖቲንግሃም ፎረስቱን ተከላካይ ኒኮ ዊሊያምስን ለማስፈረም ከቶተንሃምና ከኒውካስትል ጋር ፉክክር ውስጥ ገብቷልም ተባለ። ዩናይትድ በተጨማሪም ወጣቱን የሌስተር ሲቲ ተከላካይ ቤን ኔልሰን በ10 ሚሊዮን ፓውንድ ለማስፈረም አሁን ላይ ንግግሮችን ጀምሯልም ተብሏል። በቪኒሲየስ ጁኒየር የኮንትራት ድርድር ጉዳይ ላይ አዲስ መረጃ ወጥቷል። በኮንትራት ማደስ ዙሪያ በተፈጠሩ አሉባልታዎች ምክንያት ከተጫዋቹ ወኪሎች ጋር አሁን ላይ ውጥረቶች ነግሰዋልም ተብሏል። ሪያል ማድሪዶች በቀጣይ ሳምንታት በቪኒሲየስ ጁኒየር ጉዳይ ላይ ግልጽ የሆነ መግለጫ ያወጣሉ ተብሏል። ባርሴሎና ለትልቅ ሽያጭ ክፍት ቢሆንም እና ባየር ሙኒክም ጁልየስ ኩንዴን ለማስፈረም ቢፈልግም ተጫዋቹ በባርሴሎና የመቆየት ፍላጎት አለውም ተብሏል። ምናልባትም ተጫዋቹ ይለቅ ግዴታ ከሆነ እስከ 70 ሚሊዮን ዩሮ ከተጫዋቹ ዝውውር ባርሴሎናዎች ይፈልጋሉ ተብለዋል። ከቀናት በፊት ሞርጋን ሮጀርስን ወደ ቼልሲ የላኩት አስቶን ቪሎች አሁን ደግሞ በምትኩ ኒኮላ ጃክሰንና አሌሃንድሮ ጋርናቾን ለማስፈረም ከቼልሲ ሰዎች ጋር ንግግር መጀመራቸውም ተሰምተዋል። ቼልሲዎች አሁን ላይ አሌሃንድሮ ጋርናቾን ለመሸጥ ፈቃደኛ ቢሆኑ በኒኮላ ጃክሰን ጉዳይ ግን እስካሁን ከውሳኔ አልደረሱም ተብሏል። በተጨማሪም ቼልሲዎች ቤንያሚን ባዲያሽሊን ለመሸጥ ዝግጁም ናቸው ተባለ። የጣሊያኑ ክለብ ናፖሊ የቼልሲውን ተከላካይ በውሰት ለመውሰድ ያቀረበውን ጥያቄ ቼልሲ ውድቅ በማድረግ በቋሚነት ብቻ እንደሚሸጥ አስታውቋቸዋልም ተብሏል። ሆኖም ግን ቼልሲዎች ባዲያሽሊን በቀጣይ ሳምንታት ለመልቀቅ አሁን ላይ ትልቅ ፍላጎት አላቸውም ተብሏል። ቶተንሃሞች የቤኒፊካውን የ2 ዓመት ኖርዌይ ክንፍ አጥቂ ከሳቪኒዮ ጋር አማራጭ አድርገውት እየተመለከቱት ነው ተብሏል። ቶተንሃሞች አንድሪያስ ሼልድሩፕን ለማስፈረም አሁን ላይ ትልቅ ፍላጎት ያላቸው ሲሆን እስከ 43 ሚሊዮን ፓውንድ ያስወጣቸዋልም ተብሏል። አሁን ላይ ቶተንሃሞች ሳቪኒዮን ለማስፈረም ትልቅ እንቅስቃሴ እያደረጉ ቢሆንም በዓለም ዋንጫው ደምቆ የወጣውን ተጫዋች ግን ለማስፈረም አሁን ትልቅ ፍላጎት እያሳዩም ነው ተብለዋል። ሰንደርላንድ የሞናኮን አጥቂ ይፈልጋል ተባለ። ፍሎሬን ባሎጉን አሁን ላይ ከሞናኮ ለመልቀቅ ትልቅ ፍላጎት ያለው ሲሆን ሰንደርላንዶች ተጫዋቹን ወደ ፕሪሚየር ሊጉ ለመለስ ትልቅ ፍላጎት አላቸውም ተብሏል። ጁቬንቱስም ውድድሩን እየመራ ሲሆን ሞናኮ ከ50 ሚሊዮን ዩሮ በታች አይሸጠምም ተብለዋል። ጁቬንቱሶች የሚላኑ ማርቲኔዝን ማስፈረም ካልቻሉ ወደ ፊዮሬንቲና ግብ ጠባቂ ዴቪድ ዴሄ ፊታቸውን ሊያዞሩ ይችላሉም ተብሏል። ዴቪድ ዴሄ አሁን ላይ ከፊዮሬንቲና ሊለቅ ዝግጁ ሲሆን ሌላኛው የጣሊያን ክለብ ጁቬንቱስ ተጫዋቹን ለማስፈረም ትልቅ ፍላጎትም አለው ተብሏል። በኒውካስትል ዩናይትድ በአትሌቲኮ ማድሪድና በጋላታ ሳራይ የሚፈለገው የማንቸስተር የመሃል አማካይ ቲጃኒ ሬንደርስ በዚህ ክረምት ዝውውር በማንቸስተር ሲቲ ለመቆየት ወስኗልም ተባለ። ሲቲም ቢሆን ተጫዋቹን አሁን ላይ ለመሸጥ ፍላጎት የለውም ተብሏል። ወደ ፕሪሚየር ሊጉ ያደገው ሃል ሲቲ የአስቶን ቪላን የክንፍ አጥቂ በ12 ሚሊዮን ፓውንድ ለማስፈረም ንግግር ላይ ይገኛል ተባለ። ሊዮን ቤሊ በዚህ ክረምት ከአስቶን ቪላ መልቀቁ አሁን ላይ እርግጥ ሲሆን ወደ አዲሱ አዳጊ ሃል ሲቲ ለማምራትም ፍላጎት አለው ተብሏል። ቼልሲ ሁለገቡን ተከላካይ ለማስፈረም እጅጉን እየተቃረበ መኖር ተባለ። ቼልሲ አሁን ላይ ማክሰንስ ላክሮክስን ለማስፈረም ዝግጁ የሆነ ሲሆን ከሮጀርስ ዝውውር በኋላ አሁንም ትልቅ ዝውውር ለማድረግ ዝግጁ ናቸውም ተባለ። ከክሪስታል ፓላስ ጋር በላክሮስ ዝውውር ዙሪያ ንቁ ንግግሮች እያደረጉ ይገኛሉ ሲል ፋብሪዚዮ ሮማኖ አረጋግጦታል። ተጫዋቹ ከሰኔ ጀምሮ ወደ ስታንፎርድ ብሪጅ ለማምራት ስሙ ሲያዝ ቆይቷልም ተብሏል። አሁን ላይ ቼልሲ ፈረንሳዩን ሁለገብ ተከላካይ ለማስፈረም ከሌላው ጊዜ በተሻለ ጥሩ ደረጃ ላይ የሚገኛልም ተብሏል። ቶተንሃሞች ፔድሮ ኔቶን ለማስፈረም ፍላጎት አላቸው ተብሏል። ኬቨን ዴብሬን ምናልባትም በዚህ ክረምት ከናፖሊ ሊለቅ ይችላል ተባለም። የ35 ዓመቱ አማካይ ከበርካታ ክለቦች ጥያቄዎች እየቀረቡለት የሚገኝ ሲሆን አሁን ላይ ናፖሊን የመልቀቅ እድሉ እየሰፋ ነው ተብሏል። ሳውዲ አረቢያና ቱርክ ቀጣይ መዳረሻዎቹ ሊሆኑ ይችላሉም ተብሏል። ሊቨርፑል አዳም ዋርተንን በዚህ ክረምት የዝውውር መስኮት ዋነኛ የመሃል ሜዳ ኢላማ አድርጎታልም ተባለ። በመሆኑም ከቪላ ጋር በጆዋ ጎሜዝ ውድድር ላለመግባት የወሰኑትም አዳም ዋርተንን ለማስፈረም ትልቅ ፍላጎት ስላላቸው ነው ተብሏል። ክሪስታል ፓላስ ግን እንግሊዛዊን አማካይ ለመልቀቅ ከ100 ሚሊዮን ፓውንድ በላይ እየጠየቀ ይገኛል ተብሏል። ሮድሪ በማንቸስተር የቀረበለትን የኮንትራት ማደሻ ቢኖርም የሮድሪ ትልቁንም ሪያል ማድሪድ መቀላቀል በመሆኑም አሁን ለጥያቄውን ለመቀበል አይፈልግም ተብሏል። ነገርን ፕሬዚዳንቱ ፍሎሬንቲኖ ፔሬዝ እስካሁን በተጫዋቹ ጉዳይ ውሳኔ አልሰጡም ተብሏል። ስለሆነም ምናልባትም ሮድሪ በዚህ ክረምት በኢታሊ መቆየት እድሉም እየሰፋ ሊመጣ ይችላልም
ተብሏል። ኒውካስል ዩናይትድ በቀጣይ ዓመት በአውሮፓ ውድድር ላይ ባለመገኘቱ ምክንያት በዝውውር ጉዳዮች ላይ ትልቅ ፈተና እየገጠመው ነው ተባለ። ቶተናሞች አሁን ላይ ሉካስ ቤርጋቪልም በ46 ሚሊዮን ፓውንድ ከቶተናም ለማስፈረም ያቀረቡት ጥያቄ ውድቅም ተደርጎባቸዋል። አሁን ላይ በመሃል ሜዳ ኢላማቸው ላይ ዳይሎን ከቦታፎጎ፣ ሁጎ ላርሰን ከፍራንክፈርት እንዲሁም በግብ ጠባቂነት ቦታ ጄምስ ትራፎርድን ከማንቸስተር ሲቲ ለማስፈረም ይፈልጋሉ። ሆኖም አሁን ላይ ኒውካስትሎች ትልቅ ፈተና እየገጠማቸውም ነው ተብለዋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚህ በቃ መልካም ቀን። ቻሉ ሰብስክራይብ ማድረግ